የጠፋው ጥንታዊ ከተማ በዘመናችን በህንድ ጉጅራት ከተማ የሚገኝ ሲሆን በቀድሞ ድዋርካ የተሰኘ ጥንታዊ ከተማ እንደሆነ ይታመናል። የጠፉ ከተሞችን በዓለም ዙሪያ በመፈለግ የዕድሜውን 7 ዓመታት ያሳለፈው ተመራማሪ ስለ ቦታው ገለጻ ሲሰጥ ከተማው አይሴጅ በመባል በሚታወቀው ዘመን 27 ሚሊዮን ስኩዌር ኪሎሜትሮችን ከውሃ በላይ ከፍ ብሎ የተገነባ ቢሆንም በአሁኑ ጊዜ ግን ከውሃ በታች ሙሉ በሙሉ መሸፈኑን ገልጿል። ይህ አስገራሚ ከተማ በህንድ ምዕራባዊ የባህር ዳርቻ ላይ የሚገኝ አሁን ግን ሙሉ በሙሉ በውሃ የተዋጠ ዝነኛ ጥንታዊ ወደብ ነበር። በዘመናት ቆይታ ከተማው በውሃው ስለመሸፈኑ ጉዳይ ተመራማሪው ሲያብራራ በብዛት የጥንታውያን ሰዎች ከተማና ስልጣኔ በውሃ ዳርቻዎች ላይ እንደሚመሰረት በመግለጽ የውሃው ከፍታ መጠን በጊዜያት ሂደት በተለዋወጠ ቁጥር አንዳንድ ጥንታውያን ከተሞች ሙሉ በሙሉ በውሃው ይዋጣሉ በማለት ስለ ሂደቱ ምክንያታዊ ማብራሪያ ሰጥቷል። ይሁን እንጂ የቦታው ነዋሪዎች ደግሞ ስለ ከተማው መዋጥ ጉዳይ የሚያወሩት ሌላ ነው። የባህር ውስጥ አርኪኦሎጂስቶች ለቁፋሮ ቦታ ከመምረጣቸው በፊት በተቻላቸው መጠን ከስነ ጽሑፍ ምንጮችና ከአፈ ታሪኮች መረጃዎችን መሰብሰብ ነበረባቸው። እናም ባደረጉት መረጃ ተኮር ጥናት መሰረት በጥንታውያን መዛግብትና በአፈ ታሪኮች ላይ እንደሚነገረው ድዋርካ የጉጅራት የመጀመሪያዋ ዋና ከተማ እንደሆነች የሚቆጠር ሲሆን በሂንዱይዝም እምነት ተከታዮች ዘንድ አምላካቸው የሆነው ንጉስ ክሪሽና አጎቱ ካንሳን ማቱራ በተባለች ቦታ ከገደለው በኋላ የገነባት ሰፊ ከተማ መሆኗ ይነገርላታል። ድዋርካ ጠቢባን አርኪኦሎጂስቶች ያሏት የዩቶፒያውያን ከተማ እንደሆነችም ተገልጿል። እናም ክሪሽና አስገራሚዋን ከተማ ለመገንባት መለኮታዊ ኃይል እንደጠራና ከተማውን ከልዩ ልዩ ጥቃቶች ለመከላከል በትልልቅና ከባድ ድንጋዮች ግንባታ እንዳነጻት በመግለጽ በክሪሽና ሞት ምክንያት ዝናን ያተረፈው መንግስት በአረብ ባህር ውስጥ ሰጥሞ እንደቀረና ታሪኩም ወደ አፈ ታሪክነት እንደተቀየረ የአካባቢው ነዋሪዎች አፈ ታሪክ ይናገራል። ከላይ እንደተገለጸው በህንድ ጉጅራት ከተማ አካባቢ የሚነገር አፈ ታሪክ ላይ ዛሬ በአረብ ባህር ውስጥ ተሸሽጎ የተገኘው ጥንታዊው ከተማ የጠቢባኖቹ ዩቶፒያውያን ከተማ መሆኑ ተነግሯል። ዩቶፒያ የሚለውን ስያሜ አዳምና ሔዋን ይኖሩባት ለነበረች ሰላምና ፍቅር ለተሞላች ምቹ ቦታ ምድራዊት ገነት ኤደን የሚሰይም በዓለም ደረጃ የታወቀ ሐሳብ አለ። ከዚህ ጋር ተያይዞ ምድራዊት ገነት ኤደንን ዛሬ በኢትዮጵያ ግዛት ውስጥ ከሚገኘው ጊዮን ወይንም አባይ ወንዝ ጋር የሚያገናኝ ታሪክ እንዳላት በእምነት ተቋማት ዘንድ አስተምሮ ይሰጣል። በታላቁ መጽሐፍ ቅዱስም ላይ እንደተገለጸው ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድር ይከባል። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል በማለት የኤደንንና የጊዮንን እንዲሁም የኢትዮጵያን ትስስር ቃል በቃል ገልጾታል። ይህን ሐሳብ ዓለም ዩቶፒያን ከምድራዊት ገነት ኤደን ጋር ካስተሳሰረበት ሐሳብ ጋር በማዋሃድ ዩቶፒያ ማለት የዛሬዋ ኢትዮጵያ እንደሆነች ማረጋገጥ ይቻል ይሆን? ከዚህም በተጨማሪ የዛሬዋ ሀገራችን ምሁራን ኢትዮጵያውያን አጥኚዎች በታሪክ መዛግብትና አፈ ታሪኮች ላይ የሚነገረው የዩቶፒያውያኑ ታሪክ ከሞላ ጎደል የኛው የኢትዮጵያውያኑ የቀደመ ታሪክ እንደሆነ በመግለጽ ያኔ የነበሩ ነገር ግን የተሰወሩ ጥንታውያን ውብ ከተሞች እንዳሉ ተናግረዋል። ታዲያ ዛሬ ላይ በአረብ ባህር ውስጥ የሚገኘው ጥንታዊው ከተማ ድዋርካ ከተሰወሩት የጥንት ኢትዮጵያውያን ጠበብት ከተሞች መካከል አንዱ እንደሆነ በመረዳት ስለ ጥንት ኢትዮጵያውያኑ ኃያልነትና የግዛት ስፋት ልክ ማሰብ ይቻል ይሆን? ይህ በእንዲህ እንዳለ ሚስተር ጋትስ የተባለ ተመራማሪ በሰጠው ጋዜጣዊ መግለጫ ላይ የጥንቷ ድዋርካ ታሪክ ጠቃሚ ሃይማኖታዊ ተረት ነው። ነገር ግን በዘመናዊቷ ከተማ ዙሪያ በውሃ ውስጥ ያሉ ፍርስራሾችን ስንመረምራቸው አፈታሪኩ ታሪካዊ በሆነ ነገር ላይ የተመሰረተ ሊሆን እንደሚችል እያወቅን ነው በማለት ስለ አፈታሪኩ የእውነተኝነት ደረጃ ገለጻ ሰጥቷል። በየዘርፉ ያሉ የሚመለከታቸው ተመራማሪዎች ተባብረው ከአፈታሪኩ በስተጀርባ ያለውን እውነታ ለማወቅ
ማስረጃ ተኮር ጠንካራ ጥናታቸውን ጀመሩ። ባህሩም ውስጥ ጠልቀው የገቡት አጥኚዎች የድንጋይ ግንባታ ብሎኮች፣ የግንባታ ቅሪቶች፣ ምሰሶዎችና ባለሶስት እንዲሁም የተለያዩ የድንጋይ መልህቆችን ከአማረ ከተዋበ ቤተ መቅደስ ጋር ማግኘት ችለዋል። በድዋርካ ከተማ ውስጥ የተገኙ ድንጋዮች ላይ የካርበን ዴቲንግ የጥናት ዘዴን በመጠቀም ድንጋዮቹ ከክርስቶስ ልደት በፊት ወደ 2ኛው ሚሊኒየም እንደሚጠቁሙ ማረጋገጥ ተችሏል። ይህም የዘመን አቆጣጠር ጥንታውያን መዛግብትና አፈታሪኮች እንደሚናገሩት ንጉስ ክሪሽና በንግስና ዙፋኑ ላይ ወደ ነበረበት ዘመን የሚያመለክት ነው። ይህ በጥንታዊያኑ ዓለም ድዋርካን ሃይማኖታዊ፣ ባህላዊና ኢኮኖሚያዊ መዳረሻ ከማድረጉም ባሻገር በጥንቷ ህንድ ከተማ በቦታው ላይ የነበረውን የዘመናዊ ከተማ አመሰራረት ስልጣኔ በግንባታቸው ላይ ከትበው እስከ ዛሬዋ ቀን ድረስ ለማስተላለፍ አስችሏቸዋል። በ1979 ዓመተ ምህረት በድዋርካዲሽ ቤተ መቅደስ ኮምፕሌክስ ውስጥ በተካሄደ ጥናታዊ ቁፋሮ 3 የቤተ መቅደስ ቅሪቶችን ማግኘት ተችሏል። የከተማው ንድፈ ጥበብና ለእያንዳንዱ ቅድመ ሁኔታዎች ትኩረት የተሰጠበት መንገድ እጅግ አስገራሚ ሲሆን ሁሉም በሚገባ በታቀደ ንድፍ ለነዋሪዎችና ለአመራር ባለስልጣናት ተከፍሏል። በአጠቃላይ 8 ሰፈራዎች በድዋርካ የተለዩ ሲሆን ከክርስቶስ ልደት በፊት በ15ኛው ክፍለ ዘመን የመጀመሪያው ሰፈራ ከሰመጠ ወይንም ከጠፋ በኋላ ሁለተኛውም ሰፈራ እንዲሁ በ10ኛው ክፍለ ዘመን ጠፍቷል። ከረጅም ቆይታም በኋላ በአንደኛው ክፍለ ዘመን ዓመተ ዓለም ወይንም ዓመተ ምህረት 3ኛው ሰፈራ ተመስርቷል። የመጀመሪያው ቤተ መቅደስ ሲጠፋ ሁለተኛው ቤተ መቅደስ በመጀመሪያው ቤተ መቅደስ ፍርስራሽ ላይ መገንባት ጀመረ። ሁለተኛው ቤተ መቅደስ ሲጠፋ 3ኛው ቤተ መቅደስ ተሰርቷል። በመቀጠልም 4ኛው ቤተ መቅደስ ተገንብቶ በዘመናት ቆይታ ወይንም በተፈጥሯዊ የማዕበል አደጋ ሲጠፋ አሁን ያለው የድዋርካዲሽ ቤተ መቅደስ በዚህ ቅደም ተከተል ያለፈ 5ኛው ቤተ መቅደስ መሆን ችሏል ማለት ነው። ከላይ እንደተገለጸው 8ቱ ሰፈራዎች ከ1 እስከ 5 በተገነቡት ቤተ መቅደሶች ይወከላሉ። እናም ዘመናዊቷ ከተማ አሁን በግልጽ በሚታየው ቤተ መቅደስ ዘመን ከነበሩ ሰፈራዎች መካከል የ8ኛው ሰፈራ ነበረች። እነኚህ ተከታታይ ቅደም ተከተሎች ሳይንቲስቶች የበለጠ በድዋርካ ላይ ጥናት እንዲያደርጉ አነሳስተዋቸዋል። በቤተ ድዋርካ አቅራቢያ በተደረገ የባህር ዳርቻ አሰሳ በ1500 ዓመተ ዓለም አካባቢ በኢንዱስ ብርሃሚ የሽግግር ምዕራፍ አባላት የተቀረጸ 3 መሪ እንስሳትን የሚያሳይ የሌት ኢንዱስ ማህተም የተገኘ ሲሆን በተጨማሪም ከ1600 እስከ 1500 ዓመተ ዓለም ሊታሰቡ የሚችሉ ጎድጓዳ ሳህኖች፣ ከፍተኛ መጠን ያላቸው የሸክላ ዕቃዎች እንዲሁም እንደቆሙ ያሉ ባለቀዳዳ ማሰሮች ተገኝተዋል። አጥኚዎቹ እንደገለጹት ከሆነ ከተማው በውሃ ውስጥ ብቻ ለ6 ወይንም ለ7000 ዓመታት ያህል መቆየቱ ተረጋግጧል። ነገር ግን ጥያቄው ይህ ኃያል ስልጣኔ የገነባው ውብ ከተማ ከውሃ በላይ ሆኖ ምን ያህል ዓመታትን አሳልፎ ይሆን የሚለው ሲሆን ይበልጡኑ ከላይ እንዳየነው ቦታው ከባህር ስር ሊሸፈን የቻለው በተፈጥሯዊ ሂደት ነው ወይንስ ባልታወቀ ምትሃታዊ ኃይል ነው የሚለውም ጭምር ነበር። ይህ በእንዲህ እንዳለ የከተማ ንድፈ ጥበባቸው፣ የምህንድስና ዕውቀታቸው፣ የተራቀቀ የከተማ አስተዳደርና የመሰረተ ልማት እድገት አረዳዳቸው ድዋርካ ከተማን ከጥንታውያን የከተማ ንድፎች ሁሉ አስደናቂው ያደርገዋል። ራሳቸውን ከጠላት መከላከያ ዘዴዎችን ከከተማው ንድፈ ጥበብ ጀምሮ በተለያየ የግንባታ ጥበቦች አማካኝነት ሙሉ ከተማውን ከወራሪ ኃይላት የሚከላከሉበት መንገዶችን አስቀድመው አርክቴክቶቹ ተራቀውበታል። በቦታው ላይ ጥናት ከተጀመረ ጊዜ ጀምሮ እየተገኙ ያሉ ማስረጃዎች ሁሉ የምድር ወለል ቅሪቶችንም ጨምሮ የከተማውን የባህል ሀብትና በኢኮኖሚ ኃያልነት የተቃኘ ዘመናዊ ስልጣኔያቸውን ይመሰክራሉ። አስገራሚና አዳዲስ መረጃዎችን ለማግኘት የዚህ ቻናል ቤተሰብ እንዲሆኑ በአክብሮት እየጠየቁ ስለዚህ ውብ ጥንታዊ ከተማ ያሉትን መረጃዎች ሁሉ በዚህ መልኩ አስቃኘዋችሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ እጅጉን እያመሰገንኩ ለዛሬ በዚህ አበቃው። በሚቀጥለው አስገራሚ መረጃ እስክንገናኝ ድረስ መልካም ቆይታ።